በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ እግዚአብሔር ቤተሰቦች፣ አባቶች፣ እናቶች፣ እህቶች፣ ወንድሞች በልዑል እግዚአብሔር ስም እንደምን ሰነበታችሁ? እንደምን አላችሁ? በቸርነቱ በምሕረቱ የጠበቀን እስከዚህ ሰዓት ያደረሰን የአባቶቻችን የቅዱሳን አምላክ እግዚአብሔር ስሙ የተመሰገነ ይሁን። ፈትሕወን ወአምጽእወን ሊተ፣ ፈታችሁ አምጡልኝ በሚል ርዕስ እንነጋገራለን። የማቴዎስ ወንጌል ምዕራፍ 21 ከቁጥር 2 ላይ ወቀሪቦ ኢየሩሳሌም በጽሐ ቤተፋጌ እንተገቦ ደብረ ዘይት፣ ወደ ኢየሩሳሌም ሊገባ በቀረበ ጊዜ የደብረ ዘይት አጠገብ ከምትሆን ቤተፋጌ ደረሰ። ወሶቢሃ ፈነወ እግዚእ ኢየሱስ ክልኤተ እምአርዳኢሁ፣ ከደቀ መዛሙርቱ ሁለቱን ላከ። ያኔ ማለት ነው። ምን ብሎ ነው የላካቸው? ወይቤሎሙ ሁሩ ሀገረ ዘቅድሜክሙ፣ በደንብ አዳምጡ። ምንድን ነው ያላቸው? ወደፊታችሁ ወዳለች ሀገር ወዳለች ቦታ ሂዱና ሄዱ አላቸው ነው። ሄዱ። አሁን ይህን ያህል ኪሎ ሜትር ሚል የለውም። ቦታው በትክክል አልተጠቀሰም። እዚህ አላላቸውም። ግን በፊታችሁ ወዳለች የሆነች ቦታ ሄዱና አለና ወይእተ ጊዜ ትረክቡ እድግተ እስርተ ምስለ እዋላ ይላል። ያኔ ስትሄዱ ምን ታገኛላችሁ አለ? አህያ ከውርንጭላዋ ጋር ታስራ ታገኛላችሁ። ፍትሕወን ወአምጽእወን ሊተ፣ እነዛን ታስረው ያሉ አህዮችን ምን አድርጉልኝ አለ? ፈታችሁ አምጡልኝ አላቸው። ወእመቦ ዘይቤለክሙ ምንተ ትገብሩ፣ ምን ታደርጋላችሁ የሚላችሁ አካል ካለ በሉ እግዚኦሙ ይፈቅዱ፣ እንዲህ የሚላችሁ ካለ ባለቤታቸው ይፈልጋቸዋል በሉ። ወበጊዜያ ይፌንውክሙ፣ እናንተ ይህን ቃል ስትናገሩ ይተዋችኋል። እናንተ ይዛችሁ መሄድ ትችላላችሁ። አህዮች አሁን ምን ትረዳላችሁ? አሁን ትሄዳላችሁ፣ ታስረው ታገኛላችሁ፣ ከዛ ትፈታላችሁ። አሁን እየፈታችሁ እያላችሁ ምን ይሏችኋል? ለምን ትፈታላችሁ ይሏችኋል። ያኔ እናንተ ምን ብላችሁ መልሰዋል? ባለቤታቸው ይፈልጋችኋል፣ ያኔ ዝም ይሏችኋል። ስለዚህ እነዚህ አህዮች ምንድን ናቸው? ተናገሯ። አቤት የተሰረቁ ናቸው። ተሰርቀው ነክቶብኛል ማለት ነው እንዴ ብለው ይለቋቸዋል ነው። ወዝ ኩሉ ዘኮነ ከመ ይትፈጸም ዘተብህለ በነቢይ በልዋ ለወለተ ጽዮን ነዋ ንጉሥኪ ጻድቅ ወየዋህ ይመጽእ ኀቤኪ እንዘ ይጽአል ዲበ እድግት ወዲበ እዋላ። ይሄ ሁሉ የሆነው የተደረገው ጻድቅ የባህሪ አምላክ የዋህ ሀዳጌ በቀል ንጉሥሽ በእዋል በእድግት ወይም ደግሞ በአህያዋና በውርንጭላዋ ተቀምጦ ይመጣል ብላችሁ ለጽዮን ልጅ ነገሩ ብሎ የተናገረው ቃል ይደርስ ይፈጸም ዘንድ ነው። በማን ተብሎ? በዘካርያስ አስቀድሞ በነቢዩ የተነገረው ይህ ቃል ሊደርስ ሊፈጸም ነው ይሄ ሁሉ የሆነው ብሎ ተናገረ። ወኀዊሮሙ አርዳኢሁ ገብሩ በከመ አዘዞሙ እግዚእ ኢየሱስ ወአምጽኡ ሎቱ እድግተ ምስለ እዋላ። አሁን ምን አለ? ደቀ መዛሙርቱ ሄደው እንዳዘዛቸው አደረጉ። ይህን ቃል አንድ ላይ እንዳዘዛቸው አደረጉ በሉ። በደንብ በሉት ይህን ቃል ሲል አተኩረ ስለምንማማር እንዳዘዛቸው አደረጉ በሉ። አዎ ምንድነው ያደረጉት ሐዋርያት? እንዳዘዛቸው። በቃ የታዘዙትን መፈጸም ነው የነሱ። ሄዱ ሲባል መሄድ ነው። ያውም ደግሞ ሄዱ ሲባል እኮ ወዴት ነው የምንሄደው? ስንት ኪሎ ሜትር ነው የምንሄደው? ምን ትባላለች? ስፔሲፊክ ቦታዋ እኛ
ስፔሲፊክ ቦታዋን ነው የምንለው አይደለም። አሁን እኔ የሆነ ቦታ ብልካችሁ አባታችን እንደ ቦታዋ እንዲው የት ናት? ምንድን ነው ምልክቱ? ስልክ ይሰጠን። አሁን እነሱ የሁሉ ጥያቄ የለም። ዝም ብላችሁ ወደፊት ሂዱ። አሁን እንደሚመራቸው ያውቃሉ ማለት የሚመራው እሱ ነዋ። በቃ አዛዡ ነው የሚመራቸው። ስለዚህ መታዘዝ ነው። ምን አደረጉ አለ? የታዘዙትን አደረጉ። አህያዋን ከውርንጭላዋ ጋር ይዘው መጡ። ወረሃኑ አልባሲሆሙ ላዕሌሆሙ አመጡ። ከዛ በኋላ ምን አደረጉ? ልብሳቸውን ጎዘጎዙ፣ ላያቸው ላይ ልብሳቸውን ጎዘጎዙ። ወተጽእነ እግዚእ ኢየሱስ ዲቤሆሙ እግዚአብሔር ጌታችን መድኃኒታችን ኢየሱስ ክርስቶስ በሁለቱ ላይ ተቀመጠ። አይገርማችሁም? ይሄ በአንድ ሁለት ላይ መቀመጥ ይቻላል? እሱ ግን አድርጎታል። በአህያዋና በውርንጭላዋ ላይ ተቀመጠ። በአህያዋና በውርንጭላዋ ላይ ተቀመጠ በማለት ይናገራል። ይሄ ምንድን ነው? እንግዲህ ንባቡ ነው፣ እንመጣበታለን ወደ ትርጉሙ። ወዘይበዙ ሕዝብ ነጸፉ አልባሲሆሙ ውስተ ፍኖት እነሱ ምን አደረጉ? ላይዋ ላይ ልብስ አደረጉ። ከዛ ህዝቡ ደግሞ ከስር ምን ያነጥፍ ነበረ? ልብሱን ያነጥፍ ነበረ፣ ጨርቅ ያነጥፍ ነበረ። እሱን የተሸከመች አህያዋ እንኳ መሬት እንዳይነካት መድኃኒት መባል ይገባዋል እያሉ አመሰገኑ በማለት ይናገራል። አሁን ፍትሕወን ወአምጽእዎ ሊተን የታሰሩትን ፈታችሁ አምጡልኝ። ይህንን የተናገረው ማን ነው? እግዚአብሔር አምላካችን አይደል? የታሰሩት አህዮቹ እነማን ናቸው ነው? ጠቅለል ሲል ሰው ሁሉ ከታሰረበት የኃጢአት ማሰሪያ መፈታቱን ወይም ደግሞ ለመፈታት የቀረበ መሆኑን ለማጠየቅ። ያው የክርስቶስ መምጣት የታሰረውን ሊፈታ አይደል? አሁን እኮ ችግር የሆነው በራሳችን እየታሰርን ነው እንጂ እኮ እሱ እኮ ሊፈታን ነው። ከታሰርንበት ከኃጢአት ማሰሪያ ሊፈታን ነው አምላካችን እግዚአብሔር የመጣው። ይሄንን በማለት ሰው ሁሉ ከማይሰራ ኃጢአት የሚፈታበት ጊዜ እንደደረሰ ለማጠየቅ ነው በማለት ይናገራል። እናት የተባለችው ያቺ አህያዋ ማለት አህያዋ እስራኤላውያን ናቸው። እስራኤላውያን በሙሉ በኃጢአት ታስረው ነበር አይደል? መተርጉማኑ ምን እያሉ ያስተምሩናል? እስራኤላውያን ምን ያውቃሉ? ቀድመው ሕግ ያውቃሉ አይደል? ትንቢት የተነገረላቸው ናቸው። ሱባኤ የተቆጠረላቸው ናቸው። አሕዛብ ግን ገና ናቸው። ለምን? አሁን ምሳሌነቱ ምንድን ነው? አህያዋ ጭነት ለምዳለች አልለመደችም? ጭነት ለምዳለች። ውርንጭላዋ ግን ጭነት አልለመደችም። ስለዚህ አሕዛብ ሕግን አያውቁ፣ ገና ናቸው። ስለዚህ ለሁለቱም መምጣቱን ለማጠየቅ ሁለቱንም ሲያመጡለት ደግሞ ሁለቱም ላይ ቁጭ ያለ በማለት ይናገራል። በተአምር ቁጭ ብሎባቸዋል ነው የሚለው። በተአምር መቼም አንድ ስጋ ስለለበሰ ማለት ስጋን የለበሰ አምላክ አይደለ አምላካችን እግዚአብሔር። ስለዚህ በተአምር ሁለቱ ላይ ተቀመጠ። ከዚህ ምን እንማራለን? መታዘዝን እንማራለን። ምን ሚል አለ? አባትህ ባረጀ ጊዜ ውሃ በእንቅብ አምጣልኝ ቢልህ እሺ በለው። በእንቅብ ውሃ ይዛችሁ ሊኑ ብትባሉ ምንድን ነው የምታደርጉት? ወይ በወንፊት ነው። እስኪ በወንፊት ውሃ ይዘህልኝና ቢላችሁ አባታችሁ እናታችሁ እንዲህ ብትል ምንድን ነው የሚደረግ? ከባድ ጥያቄ ነው አይደል? አባቶቻችን ግን በጣም የሚገርም ነገር ነው እንዲያው አድርገው ያሳዩት ማለት ነው። አሁን እነዚህ ደቀ መዛሙርት ሂዱ ተባሉ፣ ሄዱ። የታሰሩትን ፍቱልኝ አለ፣ ፈቱ። አምጡ አለ፣ አመጡ። አሁን ሁላችንም የምንማረው ከዚህ መታዘዝን። አሁን በጥቅስ የምናውቀው ነገር አለ። ምንድን ነው? መታዘዝ ከመስዋዕት ይበልጣል። ይህን ማያውቅ የለም። መታዘዝ ግን በእኛና በእሱ መካከል እንዴት ነው ማለት? በእነሱ ማለት ነው፣ በቅዱሳን አባ ባይሞን የሚባሉ አንድ ታላቅ አባት ዮሐንስ ሐፂር የሚባለውን ትልቅ ሰው ደቀ መዝሙር ከዕለታት አንድ ቀን አንድ ትእዛዝ አዘዙት። ምንድን ነው ያደረጉት? የደረቀ እንጨት ወሰዱና እንካ ይሄንን ተክለህ አለምልመህ ፍሬ እፈልጋለሁኝ ብለው ሰጡት።
አሁን ምንድን ነው የምናደርገው? አሁን እኔ ብታዘዝ ይሄን ምንድን ነው ማለት? እኛ እኮ የበቁ ታላቅ አባት ናቸው የሚያዙት። ትእዛዙ ግን ተመልከቱ፣ የደረቀ እንጨት ትከልና ለምልመህ አምጣ ነው ትእዛዙ። ምንድን ነው የሚሆነው? ይሄ ምንድን ነው የሚሆነው? ምንድን ነው ማድረግ ያለበት ደቀ መዝሙር? እሺ እግዚአብሔርን እሺ በሉት ይላል። እግዚአብሔር የት አይተን ነው እሺ ምንድን? ለባለቤት ሳትታዘዝ ነው እንዴ እግዚአብሔርን እሺ ምንድን ነው? ለባለቤት ሳትታዘዥ ነው እንዴ እግዚአብሔርን እሺ? የት አግኝተሽ እግዚአብሔር? እኛ እርስ በርስ እውነት ለመናገር ማለት እሺ ነው። ሄደና ተከለ። ውሃ ያጠጣል፣ ዝም ብሎ ያጠጣል፣ አይበቅም። ውሃ ያጠጣል፣ አይበቅም። ውሃ ያጠጣል፣ አመት ሆነ። አሁን እውነት ለመናገር አመት ሙሉ በትዕግስት አመት ሙሉ ማጠጣት በጣም ከባድ። ያው ለእኛ በዚህ ዘመን ለ8ኛው ሺህ ዘመን ማለት ለእነሱ ግን ቀላል ነበር። እመጣለሁ ወደዚህ ታሪክ መሀል ላይ አንድ ነገር ላስገባ። በሌሊት መጣና አምላካችን እግዚአብሔር አንዱን እኮ ነው ተነስ ወደ ውጭ ተመልከት አለ። እሺ ብሎ ወጣ። እዛ ከፊት ለፊት ያለውን ግንብ ግፋው አለ። እሺ አለ። ሄደ፣ ገፋ እና አሁን መጣና ተነስ እንጂ ግፋው ብዬ የለን። ሄደና ገፋው፣ ምንም አይንቀሳቀስ። አሁን መጣና ግፋ አላልኩህም ብላይ ነበር ግን ምንም አይንቀሳቀስም አለ። እኔ መቼ አንቀሳቅሰው አልኩህ? እኔ እኮ ያዘዝኩህ ግፋ ነው። እየሰማችሁ ነው? እኔ አንቀሳቅሰው ብያለሁ። እግዚአብሔር የሚፈልገው መታዘዙ ብቻ ነው እንጂ ማንቀሳቀሱን አይደለም። ወደዚህ ታሪክ የምንምጣና እግዚአብሔር የሚፈልገው ውሃ ማጠጣት፣ ደጅ መጽናት፣ እሱን ውሃ ጠጣ። አመት ሆነ፣ አመት ከ6 ወር ሆነ፣ ከ7 ወር ሆነ፣ ከ8 ወር ሆነ፣ ምንም እሱ ግን ያጠጣል። ቀን አለው እግዚአብሔር እያለ ልክ በ2 አመቱ መብቀል ጀመረ፣ አቆጠቆጠ። ወዲያው አደገ፣ አበበና ምን የመሰለ ጣፋጭ ፍሬ አፈራ። ከዛ ምን አደረገ? ያንን በሙዳ ያደረገና ለአባ ባይሞን ለአበምኔቱ ይዞላቸው ሄደ ወደ ገዳም። ከዛ እሳቸውም ምን አሉ? ያንን ይዘው ዝውቱ ፍሬ ታዝዞ የመታዘዝን ፍሬ ነው ቅመሱ ብለው ለሌሎች መስጠት ጀመሩ ማለት ነው። እያያችሁ ነው አሁን እኛና እነሱ ማለት ነው። እውነት እኛና ቅዱሳን አንዳንድ ጊዜ ትምህርት ቤት ስንማር ትምህርት ቤት ስትማሩ ክላስ ውስጥ አንዳንዱ 100 ከመቶ የሚያመጣ ነበር አይደል? አንዳንዱ ደግሞ 0 ከመቶ ያለው። ሁለቱም ምን ብላችሁ ነው ተማሪዎች የምትሏቸው? ሁለቱም የአንድ ክፍል ተማሪዎች ናቸው ማለት ነው። 0 እና 100 ከመቶ ጽንፍ ማለት ነው። ጽንፍ ምናልባት እንዲያው የትምህርቱን እንዲያው አቅጣጫውን ስቶ ያልሆነ ነገር ቢጽፍ ደግሞ ኔጌቲቭም ሊሰጠው ይችላል። ማይነስ ተብሎ ሊቀመጥም ይችላል። ደግሞ በጣም ጀግና ለሆነው ደግሞ ፕላስ አይሰጥም። ጀግና ተማሪዎችን መልሱ፣ ፕላስ ይሰጣል። 100 ፕላስ ኤ ፕላስ ይሰጣል። አሁን እኮ ብዙዎቹ ኤ ፕላስ ሆነው እኛ እኮ ኔጌቲቭ ውስጥ እየገባን ተቸገርን እኮ። እግዚአብሔር በምሕረቱ ያስበን። አው ዝምቱ ፍሬ ታዝዞ የመታዘዝ ፍሬ የትሁቱን ፍሬ ነው ቅመሱ። ዛሬ የመታዘዝ ቀን ነው። የመታዘዝን የምንማርበት ቀን ነው። እውነት ለመናገር አደንቃለሁ እኔ አሁን ዛሬ ሄደ ሁሉ ህዝብ ሁልጊዜ በየበዓሉ ሁልጊዜ በየሆነ ነገር በጣም ነው ማመሰግናችሁ እግዚአብሔር በሚያውቅ። ይሄ የመታዘዝ ፍሬ እኮ ነው። ዛሬ እኮ ሆሳዕና ነው። ቆርበው እኮ ቁጭ ያሉ ሰዎች አሉ እዚህ ላለመቅረት። እኔ ማውቃቸው መታዘዝ ከመስዋዕት ይበልጣል ዝም ብሎ አይደለም። አባት ጠርቷል፣ ሊያስተምር ጠርቷል አባት። ስለዚህ ቁጭ ብሎ መማር መታዘዝ አንዱ መንገድ ይሄ። በጣም በእርግጠኝነት እኮ የትንሣኤ ቀን
የትንሣኤ ቀን እፈልጋችኋለሁ ኑ ጉባኤ አለኝ እዚህ ብላችሁ እኮ ትመጣላችሁ። የኔ ልጆች እኔም አልልም እንጂ ደግነቱ እኔም አልልም እንጂ እኔ ብል ግን ታረጉታላችሁ። በጣም በእርግጠኝነት ብዙ ሰው ይመጣል ታዛዥ ስለሆነ እውነት ለመናገር እና ከዮሐንስ ሐፂር ምን ማረየን መታዘዝን እኔ አንድ በጣም ውስጥ የሚነካይ ስለመታዘዝ እሺ ስለማለት አንድ ነገር ልንገራችሁ። አባ ቢሾይ ታውቁት የለ የአባ ቢሾይን ታሪክ? አባ ቢሾይ ታላቅ አባት፣ ታላቅ መምህር፣ ህዝቡን የሚያስተምር ከዕለታት አንድ ቀን ህዝቡ ተሰበሰበና ካስተማረ በኋላ ያስተማረው ህዝብ እግዚአብሔር ማየት እንፈልጋለን፣ እግዚአብሔር እናሳየን አለ። ለምንልን እግዚአብሔር ይገለጽልን። እንዲሁ እግዚአብሔርን አይተን ብንሞት ጥሩ ልመና አይደለም? ጥሩ ልመና አይደል? እግዚአብሔርን አይቶ መሞት እለት እለት እኮ እናየዋለን። በአካል ነው ማናየው እንጂ አለ እኮ በመካከላችን። የተረጋጋ ጉባኤ ላይ እኮ እግዚአብሔር አለ። የተረጋጋ ትዳር ውስጥ እኮ እግዚአብሔር አለ። እሺ የሚል ትዳር ውስጥ፣ የሚታዘዝ ትዳር ውስጥ፣ ትህትና ያለበት ትእዛዝ ውስጥ ትዳር ውስጥ እግዚአብሔር አለ እኮ። በኋላ የምንመጣበት አንዱ እኮ ደግሞ የትህትና ቀን ነው ዛሬ። የመታዘዝን አሁን እያየን ያለን እና እግዚአብሔርን ማየት እንፈልጋለን። እሺ ልጠይቅ አለና እግዚአብሔርን ለመነ። አይ እሺ አይሉም። ህዝቡ እሺ አይሉም፣ እኔን አያዩም፣ አትልፋ ነው። ኧረ እባክህ እሺ እንደዛ እስከሆነ ተራራ ላይ ውጡ አላቸው። ነገ እገለጽላችኋለሁ። ከዛ በኋላ ወደ ተራራ መትመም ጀመረ። ህዝቡ መትመም ጀመረ። ወደ ተራራ ሄደ። እየሄደ እያለ ከተራራው እግር ስር አንድ ነዳይ ወድቋል። ወድቆ እባካችሁን እግዚአብሔር ማየት ፈልጋለሁ ይዛችሁኝ ሂዱ ተሸክማችሁ ይላቸዋል። አንተ ወደኋላ እኛን እግዚአብሔር ልናይ ምን ሄደውን ወደኋላ ልትጎትተን ነው እንዴ? እያለፈ ያም ሲመጣ እባካችሁ ሲል ያም ሲመጣ እባካችሁ እግዚአብሔር ሊሆን እኔም እንደናንተ ሲል እኔም እኮ እንደናንተ እግዚአብሔር ማየት ፈልጋለሁ እባካችሁ ይዛችሁኝ ሂዱ እባካችሁ። ግን ማንም አላዘነለትም። ትተውት ሄዱ። ሁሉ ከሄደ በኋላ ሁሉን ወደ ተራራው ከሸኙ በኋላ እኛ ታላቅ አባት አባ ቢሶይ ወደ ተራራው መሄድ ጀመሩ። ሲሄዱ ከእግረ ደብር ስር ወድቋል አንድ ነዳይ። እባክዎን እግዚአብሔር ማየት ፈልጋለሁ። ጠጋሉ። ምን ሆነህ ነው? አሞኝ ነዳይ ነኝ ና ልሸከምህ አሉና ተሸከሙ። አሁን መሄድ ጀመሩ። ትንሽ ሲሄዱ እየከበደ መጣ። በኋላ ድምፅ አሰማ። አየህ ህዝቡ እኔን አያየኝም አላልኩህም? እሺ አይልም አላልኩህም? እኔ እግዚአብሔር ነኝ አለና ከላያቸው ላይ ተሰወረ። ለካ ነዳይ መስሎ የወደቀው እግዚአብሔር ነበር። እውነት ነው ብላችሁ እግዚአብሔርን ማየት በሚቻለው በንጹህ ልቡና ነው። እግዚአብሔርን ማየት የሚቻለው በመታዘዝ ነው። እግዚአብሔርን ማየት የሚቻለው በትህትና ነው። ከትዳራችሁ ጀምሩ፣ ከቤታችሁ ጀምሩ። ልጆች ለወላጆቻችሁ በመታዘዝ ጀምሩ። እውነት እላችኋለሁ ለወላጆቻችሁ ካልታዘዛችሁ ለእግዚአብሔር መታዘዛችሁ። ዛሬ ቤተክርስቲያን ጾሙ ትላለች። ጾሙ ነው በቃ አትብሉ ማለት ነው። ጾሙ ማለት አይደል? ግን ጠዋት ተነስቶ ማንኪያው ሚሊስ ምን ሚል ክርስቲያን ደግሞ አለ። ጠዋት ቁጭ ብሎ እኔ እዚህ ወደ ቢሮ ስሄድ አንድ ሁለት ቦታዎች አሉ ጠጅ ቤቶች። በዚህ በአብይ ጾም ውስጥ ጠዋት 1 ሰዓት ላይ 1 ሰዓት ተኩል 2 ሰዓት ላይ ቁጭ ብለው ጠጅ የሚጠጡ ሰዎች አሉ። ማታ ባድገው ቁጭ ብለው ድራፍት የሚጠጡ ሰዎች አያለሁ። ረቡዕ የለ ዓርብ የለ ሰንበት የለ ምን የለ እንደጠጡ ይመጣል ማለት ነው እግዚአብሔር። እና ታዲያ እንዴት ነው የሚቆነው? ከዛ በኋላ እውነት ነው የምነግራቸው። እኔ በጣም ነው ማዝን፣ እውነት በጣም ነው ማዝን። እንዲሁ 12 ሰዓት ተኩል 1 ሰዓት 2 ሰዓት ሰው ጠጅ ይጠጣል።
በአብይ ጾም ማተብ አንጠልጥሎ አለመታዘዝ ማለት ይሄ ነው። እምቢተኝነት ማለት ይሄ ነው። እና ሔዋን በእንተ ሔዋን ታጽሖ ኆኅተ ገነት አይደል? በሔዋን አማካይነት የገነት ደጅ ምን ሆነ? ተዘጋ። በእንተ ማርያምስ ስለ እመቤታችን ስለ ቅድስት ማርያምስ ምን ሆነ? ተከፈተ መልሶ። በመታዘዟ እኮ ነው። ትጸንስ አላት። ትጸንሻለሽ ማለት እንዴት? ወንድ ስለማላውቅ ነው የእሷ ጥያቄ። አለመታዘዝ እኮ አይደለም። ወንድ ስለማላቅ እንዴት ነው የምጸንሰው ነው። አብራራልኝ አለችው። እስመ አልቦ ነገር ዘይሳነው ለእግዚአብሔር፣ ለእግዚአብሔር የሚሳነው ነገር የለም። ይኩነኒ በከመ ትቤለኒ፣ እንደዛማ ከሆነ እሺ። አያችሁ አይደል? እሺ እግዚአብሔር የሚሳነው ነገር የለም። ከዚህ በኋላ ክርክር አለ እንዴ? እግዚአብሔር የሚሳነው ነገር የለም ከተባለ ከዚህ በኋላ ክርክር አለ? የለም። እሺ በቃ እሺ አለች፣ ጸነሰች፣ ወለደች። በኋላ ደግሞ ከትንሽ ጊዜ በኋላ ደግሞ ወደ ግብፅ ትሰደጃለሽ፣ ሂጂ። ልጁን ሊገሉት ይፈልጋል። እኔ አምላክ እናት ሆኜ እሱም አምላክ ሆኖ ማን ነው የሚነካን ደግሞ አላለችም። እሺ እሺ መታዘዝ እኮ ነው። እሺ እና እኔ እንዲያው ይሄ በንባብ በመስማት የምናውቀውን በተግባር የምንኖርበት ቀን እውነት ለመናገር ታዘዙ አንዳችሁ ለአንዳችሁ። የባለቤታችሁን እግር ብታጥቡ ከዚህ በላይ ምን ጽድቅ አለ? እውነት ለመናገር ዝቅ ብሎ ማጠብ፣ የእናት የአባቶቻችሁን እግር ብታጥቡ እውነት ለመናገር ይሄ ነው ትህትና መታዘዝ ማለትና ይሄ ነው። እንግዲህ በጣም ሰፊ ነው ትምህርቱ። እንምጣና አምላካችን እግዚአብሔር በአህያ መቀመጡ ለምንድን ነው ቢሉ ትንቢቱ ምሳሌው ሊፈጸም ትንቢቱ አጠፍ ሰረገላ ኤፍሬም ወአፍራሰ እምይሁዳ ተብሎ ተነግሯል። እንግዲህ ትርጓሜው ላይ ነው። ምን ማለት ነው? ከኤፍሬም ሰረገላን ከይሁዳም ፈረስን አጠፋለሁ የሚል አለ። አሁን የዚህን ትርጉም እዛ የነ ሮብዓምን የነ ኢዮርብዓምን ታሪክ አንስቼ አልተርክላችሁም። ብቻ ሮብዓምና ኢዮርብዓም ባለመታዘዝ ምክንያት ሮብዓም ባለመታዘዝ ምክንያት ህዝቡ ለሁለት ተከፍሎ በ10 ነገድና በሁለት ነገድ ተከፋፍለው ይሁዳ የሚለው በአንድ ወገን የኢዮርብዓም ደግሞ በሌላ ወገን ሆነው ተከፋፍለዋል። አይደለም ያው ሰማሪያ ምን የሚባለው የኢዮርብዓም ገዥ እንዲገዛ በ10 ነገድ በራሳቸው ላይ ሹመው የተከፈሉ ነው። ደግሞ ሮብዓም ደግሞ አለመታዘዝ ነው ይሄንን ያመጣበት። አሁን ታሪኩ ስለማልተርከው ጊዜ ስለሌለ ማለት ባለመታዘዝ የመጣ ችግር ለሁለት ህዝቡ ተከፍሎ ያው ሲባል ላይ ይኖራል። ያለመታዘዝ ውጤት ሽማግሌዎች ሄደው እኮ ነው እባክህን እኛ ለአንተ እንገዛላለን፣ ግን ቀንበር ብቻ አቅልልልን ያለ ቀንበር አቅልልልን። ከዛ ሄዶ አማከረ። ሽማግሌዎች ጥሩ ምክር መከሩት። ሽማግሌዎችን የሚሰማ ሰው ይሆናል። መምህራንን የሚሰማ ንስሐ አባቱን የሚሰማ ሰው ይሆናል። ማይሰማ ሰው መቼም ሰው አይሆን። እውነት ለመናገር አንተ ትውት ብትሆንላቸው ይገዙልሃል፣ በደንብ ይገዙልሃል። አንተ ብቻ እሺ በላቸዋል። እሺ አለና ቆይ ደግሞ ሌላም ላማክር ጓደኞችን ደግሞ አለና ወደ ጓደኞችን ሄዶ ደግሞ እንዲህ ተብዬ ነበር 3 ቀን ስጡ ይብሏቸዋል። እንግዲህ መልስ እንደመልስላችሁ 3 ቀን ስጡ። ሽማግሌዎች እኮ ነው መጥተው ልክ ንጉስ እንደሆነ ማለት። ከዛ በኋላ ምን አሉ? አይ ደግሞ ለዚህ ህዝብ ደግሞ ኮስተር ማለት ነው ያስፈልግ። አንዳንድ ባል እኮ ለሚስቱ ኮስተር ካላለ ምትገዛለት እኮ አይመስልም። በቃ ይሌለ እንትን የሚያስብ ሰው ኮስተር ማለት ነው። ኮስተር ብለህ እንዲያውም ሲመጡ ምን ትላቸዋለህ? የኔ ትንሿ ጣቴ ከአባቴ ወገብ ትወፍራለች በላቸው። ከአባቴ ወገብ ትወፍራለች። አባቴ ባለንጋ ገርፋችሁ ከሆነ እኔ በጊንጥ ገርፋችኋለሁ በላቸው። በቃ እንደዚህ ስትላቸው በኋላ ይገዙልሃል። በቃ ይህንን ሲል ነበረ። አይ የክቡር ዳዊት የታላቁ የዳዊት የአባታችን አምላክ አንተ ታውቃለህ፣ ከዚህ በኋላ ለዚህ አንገዛም አሉና 10 ነገድ 12 አይደሉ ነገድ እስራኤል
አስሩ ነገድ ኢዮርብዓም የሚባለውን በላያቸው ላይ አንግሰው ጣዖት ወደ ማምለክ ነው የሄዱት። ጣዖት ወደ ማምለክ። አዎ በእናንተ ሰበብ የእግዚአብሔር ስም ይሰደባል። አሁን ዛሬ ልብስ ለብሰው ካባ ለብሰው ቆብ አድርገው ሻሽ አድርገው እግዚአብሔር የሚሳደቡ ሰዎች አሉ። አሁን እንግዲህ ቤተክርስቲያንን የናዱ ነው የሚመስላቸው። ራሳቸውን ነው እየናዱ ያሉት። አሁን በሶሻል ሚዲያ ቤተክርስቲያንን እንግዲህ ለማዋረድ በእነሱ ቤተክርስቲያን አትዋረድም። ስንቶቹ ሞክረዋል ለማፍረስ፣ ስንቶቹ ሞክረዋል። አልሆነም፣ አይሆንምም። ይልቅስ ራሳችንን አናዋርድ። ጽላቱ ላይ ያልሆነ ነገር መናገር፣ የክርስቶስ አምላክ ላይ ያልሆነ ነገር መናገር፣ ይሄ ሁሉ ለመቀሰፍ የመቀሰፊያ ጊዜ ነው። ማፋጠን ነው ወገኖቻችን። እና አሁን እንግዲህ የውላችሁ አምላካችን እግዚአብሔር በአህያና በውርንጭላዋ ላይ ሆኖ መምጣቱ ለምንድን ነው የሚለውን ስናየው ትንቢቱንና ምሳሌውን ለመፈጸም ነው። ትንቢቱ አሁን ያልኳችሁ። አሁን የዚህ ትርጉም ምንድነው? ጠብ፣ ክርክር፣ ጠብና ክርክር ከዚህ በኋላ ያበቃል ሲል ነው። ለምን ለሁለት ተከፍለው በጠብና በክርክር አይደል የነበሩ ያኔ ክርስቶስ ከሚመጣ ድረስ? ምን ዛሬም አልቀረም እንጂ እነሱን አንድ ሊያደርግ ሲጠመቅም እኮ በዮርዳኖስ ነው። ዮር በዚህ ይመጣል፣ ዳኖስ በዚህ ይመጣል። ሁለቱም የሚገናኙበት ቦታ አይደለ? ህዝብና አሕዛብን አንድ ሊያደርግ ማለት እሱ በጊዜው የምንማረው አንድ ሊያደርግ፣ ሰላም ላወርድ፣ ፍቅር ልሰጥ፣ የተለያየውን አንድ ላደርግ መጣው ሲል አምላካችን እግዚአብሔር ይሄንን ትንቢት ይፈጽም ዘንድ ሰው ሆነ። አምላካችን ማለት በእድግት ላይ ሆነ ማለት ነው። በአህያዋና በውርንጭላዋ ላይ ሆነ ማለት ነው። እንዲህ እያለ ይናገራል አምላካችን። ሌላው ምሳሌው ደግሞ ቀድሞ አባቶቹ ነቢያት ዘመነ ጸብ የሆነ እንደሆነ በፈረስ ተቀምጠው ዘገን ነጥቀው ይታያል። በነገራችን ላይ ድሮ በእነሱ ዘመኑ የጠብ ዘመን ከሆነ በፈረስ ላይ ነው የሚቀመጡት። የጠብ ዘመን ከሆነ በፈረስ ላይ ይቀመጣሉ። ጦራቸውን ሰብቀው ምን ብለው ይታያሉ ማለት ነው። ዘመነ ሰላም የሆነ እንደሆነ ደግሞ አህያ ላይ ይሆናሉ ማለት ነው። አህያ ዝቅ ያለች ናት። ዘመነ ሰላም ሆነ ሲል በአህያ ላይ መጣ ማለት ነው። በተናቀቸዋ ላይ እና አምላካችን እግዚአብሔር ትሑት ሆኖ ያ ትንቢት ይፈጸም ዘንድ በዘካርያስ የተነገረው ንጉሥሽ የዋህ ሆኖ አለ። ትሑት ሆኖ በአህያ ላይ ሆኖ ይመጣል የተባለው እና በውርንጭላዋ ላይ ሆኖ ይመጣል የተባለው ደረሰ፣ ተፈጸመ። እንደዚህ አድርጎ ነው አምላካችን እግዚአብሔር ምሳሌውን የሚያናገረን። በአህያ የተቀመጠ ሸሽቶ አያመልጥም። አምላካችን እግዚአብሔር አሳዶም ደግሞ መያዝ አይችልም። አሁን ለማሳደድ በጣም የሚጋልበው ምንድን ነው? ወይ ፈረስ መሆን አለበት። እየጋለበ በደንብ አሳዶ ለመያዝ ነው። እንደዚህ ነው። ማምለጥም ደግሞ አይቻልም በአህያ ሆኖ ማለት ነው። እሱም ካልሻችሁኝ አታገኙኝም፣ ከፈለጋችሁኝ ደግሞ አታጡኝም። አምላካችን እግዚአብሔር እንኳንና ታዛዥ ልጆቹን አይደለም የማይታዘዙትን እንኳን የሚሰማ አምላክ፣ ለማይታዘዙት እንኳን የመጣ አምላክ። በየጊዜው የምንማረው የባለ ሽቶዋን ታሪክ ታውቃላችሁ አይደል? ያቺ ባለ ሽቶዋ እኮ አቤት የነበረባት ኃጢአት መጠቋቆም ያልነበረች እንዴ? ያንን ሁሉ ወሮላት እኮ ነው ሽቶዋን ተው ትምጣ ስምዖን ቤት ሄዶ ያውም ቤቱ ሄዶለት ባለ ሽቶዋ መታ ሽቶውን ስታደርግ ኃጢአቴ ብዙ ነው እያለች እያለቀሰች በንባዋ እግሩን ታብስ ነበር። በዛ ረዥም ነው ጸጉሯ፣ በጸጉሯ ደግሞ በዛ እያጠበች ደግሞ ታብሳለች። በጣም የሚገርም እኮ ነው። እንደዚህ አይነት ልብ የሚመለስ በቃ የለም የሚፈልገው ጊዜ የንስሐ ልብ ነው የሚፈልግ። ከዛ ምን አለ? አይ እኔ አሁን አምላክ ነው ብለን አለ እንግዲህ አሁን እሱ አምላክ ከሆነ እቺ ኃጢአተኛ እንደሆነች አሁን እንዲያው ሳያውቃት ቀርቶ ነው አለ። በሱ ቤት ማማቱ ነው እንግዲህ እሱ ሳይሰማ ማለት። ከዛ ስምዖን አለ እስኪ አንድ ጥያቄ ልጠይቅህ። አንዱ ብዙ ተበደረ፣ አንዱ ደግሞ ትንሽ ተበደረ።
በኋላ ግን ባለቤቱ ብዙ ለተበደረውም ተወለት፣ ትንሽ ለተበደረውም ተወለት። የበለጠ የሚወድ የትኛው ነው አለ። የትኛው ይመስላችኋል? ብዙ የተተወለት ነው ትንሽ የተተወለት? በሉት አንድ ላይ። ብዙ የተተወለት ይመስለኛል አለ። አይ ልክ ብለሃል፣ ብዙ የተተወለት። እንደዛ ሲለው ይህችም ሴት ኃጢአቷ ብዙ ነው አለ። ብዙ ወዳኛለችና ብዙ እሺ ብላለችና ብዙ ታዛለችና ያንን ሁሉ ኃጢአቷ ያ ሁሉ ኃጢአቷ ይቅር ተብሏል ብሎ ነገር። እያችሁ እግዚአብሔር እንዲህ ነው፣ ኃጢአተኞችን የማይንቅ አምላክ ነው። ያቺ ደግሞ 12 ዓመት ደም ይፈሳት የነበረ ሴት ህዝብ በሙሉ ክርስቶስን ለማየት በቃ ከክርስቶስ ጋር ወዲያ ወዲህ ሲል፣ እሷ ግን ሄጄ ልብሱን ጫፉን ብነካው እምነት ጫፉን ከነካሁት ልብሱን ደሜ ይቆማል። 12 ዓመት ያለማቋረጥ እንግዲህ ይታያችሁ። እንደዛ ብላ አሰበች። ከዛ በኋላ ሰው ሁሉ ይጋፋል እኮ ከክርስቶስ ጋር ሲጋፋ፣ እሷ ቀስ አለች፣ ሄደችና ለቀም አደረገችው። ወዲያው ኧረ አንዲት ሴት ነክታኛለች፣ ኃይል ከኔ ሲወጣ አየዋለሁ አለ አምላካችን። ክብር ምስጋና ይግባው መድኃኒዓለም። ኃይል ከኔ ሲወጣ አየዋለሁ፣ አንዲት ሴት ነክታኛለች። ሐዋርያት እንደው እንደመሳቅ ብለው ይሄ ሁሉ ህዝብ እየተጋፋህ አንድ ሴት ትነክታኛለች ትላለህ እንዲያ አሉ። አያችሁ አሁን እኮ ይኸውልህ የእኛና የእግዚአብሔር ሀሳብ እኮ የተለያየ። እነሱ የሚያስቡት በእነሱ ነዋ፣ በሰው ነዋ የሚያስቡ። አይ ኃይል ከኔ ወጥቷል አለ። እንደ ሌላው አይነት አነቃቅ አይደለም የሷ። አያችሁ መመለሳችን አንድ አይነት አይደለም። አንዳንዱ በፍጹም ይመለሳል፣ በፍጹም ስብር ይላል የታደለ ሰው። አንዳንዱ ደግሞ እንዲህ ሲል በቃ እድሜውን ይጨርሳል። ፍጹም መለወጥ፣ ፍጹም ተለውጣለች እቺ ሴት። ብነካው እድናለሁ ነው ያለችው። እድናለሁ አለች። ኃይል ከኔ ወጣ አለ። የሚያድናት ኃይል፣ ደሟን የሚያቆም ኃይል። ደሟ ወዲያው ቆመላት ይላል። ይሄ ነው እና ለፈለጉት ሁሉ እገኛለሁ ሲል በአህያ ሄደልን። ለፈለጉት ሁሉ እንደሚገኝ ይሄንን በማለት ይናገራል። ሌላው እንግዲህ ልብሳቸውን በጎዳና ነጠፉ ይላል። እንኳንስ ላንተ አንተ ላይዋ ላይ ለሆንክ አህያ እንኳ ምን ይገባታል ሲሉ ክብር ይገባታል፣ መሬት ልትነካ አይገባም ሲሉ፣ እንደዛ ሲሉ ምን አደረጉ? አነጠፉላት ይላል። አሁን እኮ አንዳንድ ጊዜ እነዚህ የዋሃን ለምሳሌ በጥምቀት ታቦቱን ያከበሩ ሰዎች፣ ካህናቱ፣ ጳጳሳቱ እግራቸው መሬት እንዳይነካ ይነጠፋል አይደል? ለአንዳንድ የዋሃን እኮ የስህተት ሊመስላቸው ይችላል። የእግዚአብሔር ቃል ነው። እሳተ መለኮት ነው የተሸከመው ካህኑ። እግዚአብሔር ቸርነት ነው። እሳተ መለኮቱን እንድናከብር ያደረገን ራሱ የእግዚአብሔር ቸርነት። ሱራፌልና ኪሩቤል የማይነኩት የማይዳስሱት ቅዱስ ቅዱስ እያሉ የሚያመሰግኑት ያ አልፋ ወኦ ያለበት ያ ጽላት ያንን ስላከበረ አይደረግም። ለካህናቱ የምናደርገው ለጳጳሳቱ የምናደርገው ወርቀ ዘቦ ብናለብሳቸው በወርቀ ዘቦ ላይ ብናስቀምጣቸው ምን ብናደርግ ጥላ ቢደረግላቸው እኛ ለተሸከሙት ነው። አያችሁ ጳጳሳት እኮ አቤት በሐዋርያት ዘመን የነበሩ ከሐዋርያት በኋላ በተነሱ አባቶች ዘመን የነበሩ ሰዎች አንድ ታላቅ ሊቅ ምንድን ነው ያለው? ጳጳሳትን እንደማን ይዩ? እንደ እግዚአብሔር ይዩ። እንደ እግዚአብሔር ሲባል መቼም ግልጽ ነው አይደል? እንዲያው አምላክ ናቸው ፈጣሪ ናቸው ማለት ነው። ካህናትን ደግሞ እንደ ሐዋርያት ብለው ተናግረዋል አንድ ታላቅ ሊቅ። ዛሬ ብዙ ነገር አለ፣ ሁላችንም ጋር ችግር አለ። እግዚአብሔር በምሕረቱ ያስበን እና እንደዚህ ያደረጉ እንደዚህ አድርገው
ሆሳዕና በአርያም እያሉ እግዚአብሔርን አመሰከሩ። ሌላው በእውነት በዛሬው ዕለት ከምንማራቸው ትምህርቶች ውስጥ አንዱ ምንድን ነው ብያቸውን? ትህትና። አምላካችን ራሱን ዝቅ አድርጎ በአህያ ላይ ነው የሆነው፣ በአህያ ላይ ነው። አሁን እኛ ትህትናን እንዴት ነው የምናየው? ቅድም ያው ባድ በሌላም ከመታዘዝ ጋር አብሮ ሲሄድ እያነሳው ነበር። ትህትና ትዕቢት ማንን ያስመስላል? ዲያብሎስን። ትህትና ማንን ያስመስላል? ክርስቶስ። እውነቴን ነው የምነግራቸው። በሕይወት ኑሩበት፣ ይሄንን ቃል በሕይወት ኑሩበት። አሁን እስመት በትህትና የተረከብልንና በትህትና ከፍ ከፍ ማለት ይገኛል። ራሳችሁን ዝቅ አድርጉ፣ ራሳችሁን አዋርዱ፣ ከፍ ያደርጋችኋል። እንደዚህ የሚለውን በቃል እናውቀዋለን። አባቶቻችን ግን እንዴት ነው የኖሩበት? ትህትና እንዴት ነው የኖሩት? እንዴት ነው የኖሩት? በአንድ ገዳም አንድ ታላቅ አባት ሌላ ታላቅ አባት ወደሚያስተዳድሩት ገዳም ይሄዳል። ሄደው ጠይቀው ምን ብለው ሊወጡ ሲሉ የተማሩ ነበሩና እንዲያው እዛ ውስጥ ያሉ ደቀ መዛሙርት በሙሉ ክብብ አድርገው መጠየቅ ጀመሩ። እስቲ ያስተምሩን፣ አባታችን ያስተምሩን እያሉ መጠየቅ ጀመሩ። ከዛ ሲያስተምሩ ዋሉ ማለት ነው። መሸ። አበምኔቱ ሰሙ። እንግዲህ መምህራን እንግዲህ አበምኔት ናቸው። ያለሳቸው ፈቃድ መሆን የለበትም። ስለዚህ ደቀ መዝሙራቸውን ምን ብለው ላኩት? ሄድና ይበቃዎታል፣ ወደ ባቶ ይመለሱ ብለህ ንገር አሉት። እሺ አለ። ሄደና አባታችን እንዴት ነዎት ብለዋል አበምኔቱ። እንዲያው እያስተማሩ ነው ወይ? ጥሩ ነው፣ ይበርቱ ብለዋል ብሎ ተመልሶ ሄደ። እንደዚያ ነው እንዴ ያሉት እሳቸው? አቤት እንደዛ ነው እንዴ በል የተባለ? ዋሽቶ ማስታረቅ ነው ማለት ነው። አያችሁ፣ እኛ ቢሆን 3-4 ነገር ጨምረንበት እንዲያው ያለኔ ፈቃድ ምን ይሰራል ብለዋል። ምንድን ነው ምን ለማለት ፈልጎ ነው ያለው ማለት ጨማምረ ምን ብለን ነው። እሱ ግን ደቀ መዝሙሩ እንደዚህ ከዛ አደሩ ማለት እዛው አደሩ። ጠዋትም ማስተማር ጀመሩ። አሁንም ደቀ መዝሙሩ ናሉና ምንድነው አይሄዱም እንዴ ከዚህ አሉና አሁንም ላኩት። ይሄዱ ይልቀቁ ቦታውን ያለኔ ፈቃድ። ሄደና አባታችን ደህና አደሩ ወይ? እንዲያው ማደሪያውስ ተመቸዎት ወይ? እንዲያው ሁሉም ነገር ሰላም ነው ወይ ብለዋል አበምኔቱ። አይመታደል እንዲሁ ምን አይነት መታደል! እንደነዚህ አይነት አባቶቻችን ጸጋቸውን ያሳረፈብን በእውነት እንደዚህ አይነት ጨለማውን ብርሃን የሚያደርጉ መራራውን ጣፋጭ የሚያደርጉ የራቀውን የሚያቀርቡ አባቶቻችን እናቶቻችን እንደዚህ አይነት እናት አባቶቻችን አሉ። እዛ አሁንም እንደዛ ብሎ ተመለሰ። ቀጠለ 1-2 ቀን። ከዛ በኋላ ራሳቸው መጡ ማለት ነው። ራሳቸው ተናደው መጥተው ደህና ኖት እንደምን አሉ? ደህና ኖት አሉና ምንድነው መልእክት አይደርሶት? ኧረ ይደርሰኛል፣ እድሜ ይስጥዎት። አሁን እንግዲህ ደሩ ዛሬም ብለዋል እያለ ነው ያቆያቸው። እድሜ ይስጥዎት፣ ጤና ይስጥዎት። በእውነት ደርሶኝ መልእክቱ እንዲያው ምን አይነት ገዳም ነው? እንዲያው እየመጣ እኮ የእርስዎን መልእክት እየነገር ምን እያለ ነው የሚነግረዎት? እንዲያው ለመዱ ወይ? እንዲያው እንዴት ነዎት? ቦታው ተመቸዎት ወይ? ይበርቱ ይጠንክሩ እያለኝ እየነገረኝ እና እርስዎ በእውነት ትልቅ አባት ነዎት፣ እድሜ ይስጥዎት። ያን የመታችው የልጁ ብልህነት ጥበብ ማለት ይሄ ነው። አያችሁ፣ ዓለም የሚያጠፋውን ጥበብ ነው የሚጠቀሙ። ቅዱሳን የሚያድናቸውን ጥበብ ነው የሚጠቀሙ። አያችሁ። ከዛ በኋላ ራሳቸውን መታቸውና ደቀ መዝሙራቸውን አግኝተው ሰግደውለት አንተና እኔ ማዕረጋችን አንድ አይደለም፣ ይሄ ቦታ ለአንተ ነው የሚገባ እንጂ ለእኔ አይደለም ብለው ትተውለት ሄዱ ማለት። አያችሁ፣ እኛም አባት የበቁ ሆነው እኮ ነው። ሰው መሆን አትቀርም እኮ ያቺ ሰውነት ናት እኮ። እና ደግሞ ለእኛ ማስተማሪያስ እንዲያስቀምጡልን እንጂ
እኛም አባት እኮ ክፋት ኖሮባቸው አይደለም። የልብ ንጽህና ካለ እግዚአብሔር ባንድም በሌላም ያስተምራል። የእነዚያን የሁለቱን ሰዎች ታሪክም ልንገራችሁ። ዛሬ የትህትና ቀን የመታዘዝ ቀን ስለሆነ ክሌቲ አንስትና አንድ ታላቅ አባት እነዚህ ምንኩስናን የጀመሩ ታላላቅ አባቶቻችን እንጦንስና መቃርስ እንደው እግዚአብሔር ከፍ ሲያደርጋቸው ከዕለታት አንድ ቀን ተነጋገሩ። ምን ብለው እንዲያው በዚህ ዓለም ላይ እኛን የሚያክል እንደው ጸጋ የተሰጠው ይኖር ይሆን ብለው አሰቡ። ልክ ነው እኮ ጸጋ እኮ ተሰጥቷቸዋል። ጸጋ ቢሰጠን እንኳን እንደው እኔ ጸጋ አለኝ አይባልም። ግን አየህ እኔ እንዲህ ነኝ አይባልም። ብታበሉ፣ ብታጠጡ፣ ብትሰጡ፣ ብትዘረጉ እግዚአብሔር ይጻፍላችሁ። እሱ ትህትና ማለት ትሁት ሆኖ ትሁት ነኝ ማለት ራሱ አይቻልም ነው። ትሁት ሆኖ ራሱ እኛ እኮ የሌለንን ነው እኮ እኔ እኮ እንዲህ ነኝ ምንለው አይደል? እንደምታውቁት እኔ እንዲህ ነኝ እና እችን ብቻ ነው ያሰው፣ ሌላ ነገር እኮ አላሰው። እንደኛ አይነት ግን እንዲሁ እግዚአብሔር ከፍ ያደረገው አለ። እግዚአብሔር ሊያስተምራቸው ፈለገ። አንዳቸውን አንድ ታላቅ የንጉሥ አገልጋይ ቤት ላክ። ንጉሥን የሚያገለግል ነው። አስካፍ ይባላል። ንጉሥን አገልጋይ ነው። እነሱ አንዱን ወደዚህ አንደኛውን ደግሞ ሁለት ወንድማማቾችን አግብተው የሚኖሩ ሴቶች ጋር ላካቸው። ሁለቱም ሁለት ወንድማማቾችን አግብተው ነው የሚኖሩት። ወልደው ከብደው ነው የሚኖሩት። አስካፍ ጋር መጡ። አስገባን አሉ። ከውጭ ያሉትን አስገቡዋል። ማንን ፈልጋችሁ ነው? ያ ጋሻ ጃግሬውን ማለት ነው። ወይ ደግሞ ምን እንበለው አገልጋይ የቅርብ የንጉሱ ጋር ቀጥታ ከንጉሱ ጋር የንጉሱ አማካሪ እንበለው እንደዛ እሱ ጋር አቅርቡኝ። ለምን ተፈለገ? አይ ፈልጌ። ከዛ እሱ ጋር ሄዱና እንዲያው ስላንተ ማወቅ ፈልጋለሁ አሉ ማለት ነው። መነኩሴው ወይም ባህታዊው ስላንተ ማወቅ ፈልጋለሁ። እንዴት ነው የምትኖረው? እኔ ምንድን ነው የኔ ያው የንጉስ ባለሟል ሆኜ ዓለማዊ እንደዚህ ሆኜ ነው የምኖረው። አይ እግዚአብሔር ልኮኝ ነው የመጣውና ንገረኝ። ወይ እግዚአብሔር ማከላከ ድሮ ደግሞ ያው መዋሸትም የለም ማለት መወሻሸትም ደግሞ የለም በዛ ዘመን። አሁን እኮ ያልመጣብን ጉድ የለም። እግዚአብሔር በምሕረቱ ያስበን እንጂ አንዱ ስንለው አንዱ አቤት ስንት ነገር ጎደለ። ትህትናን ስናጣ እንደው ትህትናን እንኳን አገኘን ብንል ውሸት ከኛ አይጠፋም። የሆነ ነገር እውነተኞች ነን ብንል ወይ ደግሞ ትንሽ ትዕቢት ትገባብናል። የሆነ ነገር እሱን አንድ ብንል የሆነ ነገር ይገባብናል። እንደ ፈተናችን ብዙ እውነትም ስላለ እሳቸውም አይዋሹም፣ እሱም ደግሞ መዋሸት አይችልም። ከዚህ በኋላ እግዚአብሔር ነው የላከኝ። ይምጡ አለና ለብቻ አድርጎ ነገራቸው። እኔ ኑሮዬ ዓለማዊ ነው መመስለው፣ ግን እኔ ከእግዚአብሔር ጋር ነው የምኖረው ብለው ይሄንን ልብሳቸውን ሲያወጡ ይሄ በሙሉ ቆስሏል። ብረት የታጠቁበት ይሄ ተላልጧል። ሲሰግዱ የሚያድሩበት ያ ማን ያ ሰው ማለት ነው። በጣም ነገር ከላይ የለበሰው ከላይ ዓለማዊ የሚያስመስል ነው፣ ውስጡ ግን ሌላ ነው። ለዚህ እኮ ነው በረከታቸው ይደርብልና ታላቅ ሊቅ ማለት ታላቅ አባት ብፁዕ አቡነ ጎርጎርዮስ ካል አይደሉ? በቆብ ውስጥ ያለ ጽድቅ በቆብ ውስጥ ያለ ኃጢአት በጎፈሬ ውስጥ ያለ ጽድቅ አይታወቅም ብለዋል። ሰማችሁ? በቆብ ውስጥ ያለ ኃጢአት በጎፈሬ ውስጥ ያለ ጽድቅ አይታወቅም። ጎፈሬ ማለት ዓለማዊ መስሎ ከመነኩሴው ከቄሱ ከጳጳሱ በላይ ሊሆን የሚችል ሰው ዓለማዊ ግን ይመስል የታደለ ሰው እንደዚህ አይነት ደግሞ እኛም ደግሞ መሪዎች መስለን ደግሞ ሌላ ደግሞ ምን ሆን ሰዎች አለን ማለት ነው። እንደዚህ ብሎ ነው የገለጸው። በካባ ውስጥ ያለ ረሃብ በደባ ውስጥ ያለ ጥጋብ አይታወቅም ብለዋል እኒሁ አባት። ምን ማለት ነው? ካባ ለብሶ
ምን ለብሶ ወርቅ በወርቅ ለብሶ ደግሞ ሚራ የሚጠማ እግዚአብሔር የሚያውቀው ሰው ደግሞ አለን። ሲሰግድ የሚያድር አያችሁ፣ ይሄ አለን። ሰውን በመልኩ ሰውን በቁመናው ሰውን በሆነ ነገሩ ማወቅ አይቻልም። ሰውን በስልጣኑ ሰውን በስልጣኑ ማን ያውቃል ቢልለት እኮ ሀገር መሪ ሆኖ እኮ ትሁት ሆኖ ከእግዚአብሔር ጋር የሚኖር አሳልፈዋል አባቶቻችን። ዳኛ እንደነ ተክለ ሃይማኖት ያሉ አሁን በእውነት የአባቶቻቸውን ፈለግ እየተከተሉ ነው። እዛ ዳኛ ሆነው ይፈርዳሉ። ሌሎቻችሁም በዚህ ስልጣን ያላችሁ ሁላችሁም ብዙዎቻችሁ እነ ላሊበላ እኮ ባለስልጣናት ነበሩ አይደል? ደግሞ እንዴት እንደኖሩ ታላላቅ አባቶቻችን እና አሁን እንምጣናው ወደ ይሄ ሰው ምን ተማረ ማለት ነው? ከዚህ ከአስካር ትልቅ ነገር ተምሮ እኔ ደግሞ እውነት የበቃሁ ነኝ ብዬ ብሎ አልቅሶ ተመለሰ ማለት ነው። ከዚህ ተምሮ ማለት ነው። ያ ደግሞ ወደ ሁለቱ ሴቶች ሄደና ቅድም እንዳለው እናንተ ጋር መጥቼ ነው ተልኬ ነው ንገሩኝ አለ። ምንድን ነው? ኧረ እኛ ዓለማዊ ነን ወልደን ከብደን የምንኖር። አይ እግዚአብሔር ልኮኝ ነው። ቁጭ አድርጎ ነገሩት። እኛ ሀሳባችን መመነን ነበረ። የእግዚአብሔር ፈቃድ ግን እንድናገባ ነው፣ ልጅ እንድንወልድ ነው፣ ፍሬ ያላችሁ ተብለን ነው። ስለዚህ አንድ ሰው እንኳ ቢመጣ አንዱን እግር አንዳችን አጥነን አልጋ ለቀን ምን ብለን እናስተኛለን። እኛ ግን ሌሊቱ ስንሰግድ እናድራለን። የታደሉ ሰዎች ሌሊቱን ሲጸልዩ የሚያድሩ ሰዎች ያውቃለሁ። ከኔ ድሳ ልጆች ራሱ ውዳሴ ከንቱ እንዳይሆን ማንነቷን ስለማታውቁ ችግር የለውም። መታደል ነው። እውነት ለመናገር ይህን ጸጋ ይውሰድባችሁ እና ዓለማዊ መስለው ግን ከእግዚአብሔር ጋር የሚኖሩ። ስለዚህ ዛሬ መታዘዝን የምንማርበት፣ ዛሬ ስለ ትህትና የምንማርበት። ወደ ማጠቃለያው ስንመጣ ምንድነው ቅድም ባንድም በሌላም ያልኩትን አጽንኦት ለመስጠት እግዚአብሔርን እሺ በሉት፣ እሱም እሺ ይላቸዋል። እነ ኢያሱ እሺ ቢሉት እሱም እሺ አላቸው። ኢያሱ በገባዖን ፀሐይን አቁሟል አይደል? የምን ውጤት ነው? የእሽታ ውጤት። እንዲሁ ውስጣችሁ እንዲሁ ምን ታስባላችሁ? ይታሰብ አንድ ሰው ወጥቶ ፀሐይን እግዚአብሔር እቺ ፀሐይ ትቁም ብሎ ሲያስቆም እንደኛ ሰው ነው? ኤልያስስ ምንድነው ያደረገው? 3 ዓመት ከ6 ወር ዝናብ እንዳይዘንብ አለ። ሰዎች እግዚአብሔርን ስለበደሉ በቃ እስኪ ይቅመሷት ችግርን እንኳን ያስተምራቸዋልና እግዚአብሔር ሆይ 3 ዓመት ከ6 ወር ማለት ሰማይን ለጉማት አለ። እሺ መታዘዝን ያመጣል ወገኖቻችን። መታዘዝን ያመጣል። እሺ 3 ዓመት ከ6 ወር ተለጎመ ሰማይ። ሊገሉኝ የመጡትን እነዚህም በሙሉ አይናቸውን አሳውራ። እሺ ሁሉንም አይናቸውን አሳወረ። ከዛ እየጎተተ ይዞ ወደ ንጉሱ ይዟቸው ሄደ። ንጉሱ ጋር ቀረባቸው። ንጉሱ ጠየቃቸው፣ ለምን መጣችሁ ነው? ኤልሳዕን ግደሉ ተብለን። ምን አድርጓችሁ ነው? የእግዚአብሔር ስለሆነ እኮ ነው። ጣዖት አምላኪዎች እኮ ናቸው ሊገሉ የመጡ። አይ እንደዚህ በኋላ እንዲያውም ንጉሱ ትንሽ ተናደደና እንዲያው ልግደላቸው እንዲህ አለው። ማንን? ኤልሳዕን ማለት። ኧረ እግዚአብሔር አሳልፎ የሰጠህን በእጅ ላይ ሰጠህ እንዴት ትገላለህ? እንደዚህ አይነት ስርዓት አለ እንዲህ አለ። መምህር ነው። አያችሁ፣ ትናንትና የነበሩ አባቶቻችን የሚበድሉ አገር መሪዎችን የሚገስጹ ናቸው። መምህር ወመገስጽ አይገባህም የሚሉ ይሄ ነው ከኛ የሚጠበቅ ከአባቶችም ማለት። እንዴት እግዚአብሔር አሳልፎ የሰጠ እንዴት ትገላለህ? አይገደልም።
ባይሆን ቆይ የምናደርገውን አሳያለሁ አለና እግዚአብሔር ሆይ አሁን ይበቃቸዋል፣ አይናቸውን ደግሞ አብራልኝ አለው። አይናቸው በራላቸው። መጽሐፍ ቅዱስ ነው እየተረኩላችሁ። ነገሥትን አንብቡ። ሁለተኛ ነገሥትን እንድታነቡ የምታገኙት። ከዛ በኋላ አይናቸውን አበራለ። ምን እንዳላችሁ ታውቃላችሁ? ከዛሬ ጀምራችሁ እንደዚህ አይነት ስራ አትስሩ፣ በጎ ስራ ስሩ፣ አሁን ወደ ሀገራችሁ ሂዱ ብሎ ወደ ሀገር ያው ደግሞ አብላቸው፣ አጠጣቸዋል። ጠላትህን አብላ አጠጣ እኮ ዝም ብሎ አይደለም። አብልተው አጠጥተው ምን ብለው ተንከባክበው በመጡበት መልሰው ልከዋቸው። ይሄ ነው ወገኖቻችን፣ ይሄ ነው። አንተ ግን ለባለቤት ለመታዘዝ ታመጣለህ። አንቺ ለባለቤትሽ ለመታዘዝ ታመጫለህ። ለባለቤት መታዘዝ ውርደት ይመስለዋል። ለባለቤቷ መታዘዝ ውርደት ይመስላታል። ለእናት ለአባት መታዘዝ ውርደት ይመስለዋል። አንዳንዱ ለቤተክርስቲያን መታዘዝ ውርደት ይመስለዋል። ስለዚህ እግዚአብሔርን እሺ በሉት፣ እሺ ይላችኋል። ታዘዙት፣ ይታዘዛችሁ። የአባቶቻችን ታሪክ የሚያስተምረን ይሄን ትህትና ማለት ፍጹም። ይሄ ዝም ብሎ አሁን አንዳንድ ሰው አለ። እኔ እንግዲህ ወገኖች እናንተ ቤት ቁሜ እንደ ማስተማር አይገባኝ፣ እኔ ኃጢአተኛው በደለኛ። ኃጢአተኛ ከሆነ እኮ እውነቱን እየተናገረ ነው። እሱን ሂዶ ለንስሐ አባቱ ይሁን። አንድ ጊዜ ነው አንዱ አስተዳዳሪው ቁጭ ብለው እያሉ አንዱ መርሐ ግብር ሊመራ ወጣና እኔ ኃጢአተኛው፣ እኔ በደለኛው፣ እኔ እንዲያው እንደዚህ እያለ መናገር ጀመረ። ከዛ ብድግ አሉና እሱን እናውቀዋለን፣ ዝም ብለህ ቀጥል፣ መርሐ ግብር መምራትህን ቀጥል ብለው። አያችሁ፣ የምናውቀውን ነገር ምን ያደርጋል? እውነተኛ እያደረጉ አላደረኩም፣ እየሰሩ አልሰራሁም። ይሄ ነው እውነተኛ ትህትና ማለት። ይሄ አያችሁ፣ ምንም በቃ ፍጹም። እያደረጉ አላደረኩም፣ እያበሉ አላበላሁም፣ እያጠጡ አላጠጣሁም፣ እየሰሩ አልሰራሁም። ይሄ ነው እና ይሄንን ተግባራዊ እንድናደርግ ነው። ይበቃናል። ፍትሕወን ወአምጽእወን ሊተ፣ ፈታችሁ አምጡልኝ። የታሰርነው እኛ ነን። የታሰርነው በአህያና በውርንጭላ የተመሰልነው የሰው ልጆች ነን። ይሄ ነው። እግዚአብሔር ከማይሰራ ኃጢአት ይፍታን። እግዚአብሔር በምሕረቱ በቸርነቱ ያስበን። ያስተማረን የአባቶቻችን የቅዱሳን አምላክ እግዚአብሔር ስሙ የተመሰገነ ይሁን። የእግዚአብሔር ቸርነት የድንግል ማርያም ምልጃ አይለየን። ወስብሐት ለእግዚአብሔር።